ምክረ ዓለም በዓለም ሚዲያ። ብቻህን አይደለህም። የሰዎችን ስኬት አይተህ የኔስ መቼ ነው ብለህ ይሆናል። የኔስ ቀን መቼ ይሁን ብለህ ተጨንቀ ይሆናል። ወዳጄ ብቻህን አይደለህም። ሀብታሙም ድሃውም ታዋቂውም አንተ የምታደንቀው ሰው ሁሉም በየደረጃው የሚናፍቀውና ይሄ በሆነልኝ ብሎ የሚመኘው በሩን ዘግቶ የሚጸልይበት የሚናፍቀው ነገር አለው። ብቻህን አይደለህም። የሰው ልጅ ፍላጎት ወሰን የለውምና ሁሉም በየፊናው የራሱን ሸክም ይሸከማል። ብዙ ሰው ፊቱን አዙሮብ ይሆናል። ነገር ግን ብቻህን አይደለህም። ብዙዎች በዚህ ነገር እያለፉ ቀናቸውን እየጠበቁ ነው። እመነኝ፣ ቀንህ ስመጣ ዛሬ ፊትህን ለማየት የተጸየፉ ነገ በዚህ አለፈ እኮ ሲባል ጀርባን ለማየት ይጋፋሉ። ዋናው ጥበብ መጠበቁ ላይ ሳይሆን አቀባበሉ ላይ ነው። እድል ስትመጣ ዝግጁ ነው መገኘት አለብህ። አእምሮንና ክህሎትን አዘጋጅተህ ጠብቅ። ፈረንጆች አንድ ወርቃማ አባባል አላቸው። ላክ ኢዝ ዋት ሃፕንስ ዌን ፕሪፓሬሽን ሚትስ ኦፖርቹኒቲ ይላሉ። እድል ማለት ዝግጅትና አጋጣሚ ሲገናኙ የሚፈጠር ነው ማለት ነው። ስለዚህ ተዘጋጅተህ ኑር፣ ያንተም ቀን መምጣቱ አይቀርምና። ከአቤል ብርሃኑ የወይና ልጅ የፌስቡክ ፔጅ የተወሰደ ነው። በነገራችን ላይ አቤል ብርሃኑ ለብዙዎች ኢትዮጵያውያን አርአያ የሆነ ሰው፣ በኢትዮጵያ ፈርቀዳጅ ዩቲዩበር እንዲሁም በራሱ ልፋት አሁን ላለበት ደረጃ የደረሰ ለዓለም ሚዲያ መከፈት አርአያ የሆነ ሰው መሆኑም አይዘነጋም። ዓለም ሚዲያ መልካም ጊዜ ተመኘን።